ሰላም ውድ የዳፍክ ቲዩብ ቤተሰቦች፣ ዛሬ በዚህ ቪዲዮ አስተማሪ የሆነ መንፈሳዊ መልእክት እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። ብዙ ኩል እንዳትኳሉ በእግዚአብሔር። አንደኛ ነገር ኩሉን ከደብተራ እጅ ከገዛችሁትና ደብተራ ከሰጣችሁ ወይም የሆነ የሚሰጧችሁ ሰዎች ካሉ የፍየል ስጋ አቃጥለው አሳርረው ወቅጠው ከሰል፣ ከዛም ደግሞ ሌላም ደግሞ ጉንዳን ቆልተው ጉንዳን ስጋ ያበሰብሱና ቀቅለውት መጀመሪያ ስጋውን ይቀቅሉታል። ከዛ ሳር ላይ ይወረውሩታል። ከዛ ጉንዳን መጥቶ ሲወረውና ሲያፈላ ጉንዳኑን ሰብስቦ በመብረቅ ምጣድ ጉንዳኑን ቆልቶ ወቅጦ አቀላቅሎ ናሃቤ ብሎ ይለዋል፣ ይደግምበታል። ከዛ ሸዋ ስታደርገው 100 ሻማ አምፖል ይሆንና በሰይጣን ማለት ነው ሰብሰብ እያደረገ ቡዳ መብላት ይጀምራል ማለት ነው። ይሄ ነው፣ ሌላ ነገር የለውም። አይንን ባሰፋ ቁጥር ሊበላል። መጽሐፍ ቅዱስ አይቶ ወይም ገነትና ጽድቅን አይቶን አይደለም ቡዳ አይኑን ከፍቶ የሚያስበላ። ጨለማ ሞቱን ነው የሚያሸት። ስለዚህ የወንድ ኩል የሚኳሉ ሰዎች ደግሞ የሚገርሙ ናቸው። በጣም ብዙ ቦታ በተለይ አረብ ሀገራት ላይ ይሄ ነገር በጣም ይዘወተራል። አይታችኋል ቪዲዮ ላይ ወንድ ሆኖ ኩል ሲኳል ምን ማለት ነው? አንዱ ይሄ ነው እንግዲህ የሴት ዛር አይነት ላይ ያለችባቸው ወንዶች ይኳላሉ። ጥፍር ቀለም ደግሞ እቺን የሚቀባዋል፣ እቺኛ ሁለቱን ጣት ማለት ነው። የቀለበት ጣትና የማርያም ጣት። ይሄ ማርያም ጣት ጥፍር ቀለም የሚቀቡ ሰዎች አቴቴ የምትባለዋ ዛር ያለችባቸው ቤተሰብ ውስጥ ያሉ ናቸው። ለምን? የቤቱ እናት የማርያም ጣት ስለምንል እናት ማርያም እናታቸው ስለሆነች የቤቱ እናት እኔ ነኝ ብላ አቴቴ ጨሊዋ መቀየሯ ነው ልጅነትን የሚያሳየው። ይሄ ደግሞ ባልነትን ወይም ሚስትነትን የሚያሳየው ጋብቻን የሚያሳየው ቃል ኪዳን ነው። ሁለቱን ወንዶች ጥፍር ቀለም ሲቀቡ ወይም ደግሞ ጥፍራቸውን ሲያሳድጉ አላያችሁ? ወንድ ሆነው እንዲህ እያለ ይላል አይደለ? ተቸጎ ወንድ ሆኖ እኮ እኔ በጣም የሚገርምኝ ምን አይነት ነገር ጥፍር ወንድ ልጅ ጥፍር ያሳድጋል? ጥፍር ፀጉር ማሳደግ ይሄ ያጋንንት አሰራር ነው። ወንድ ሆኖ ፀጉሩን የሚያሳድግ ባህታዊ ወይም ተባህተወ ወንድ ብቻ ሆነ። እንስት ሴት ነች፣ ተባዕት ደግሞ ወንድ ነው። ባህታዊ ማለት ደግሞ ተባዕተው ወንድ ብቻ ሆነ፣ ብቻውን ሆነ፣ ለክርስቶስ ተለየ፣ ወደ ከተማ የማይመጣ መልእክት ለመናገር ብቻ መጥቶ ተናግሮ የሚመለስ ማለት ነው። ይሄ ደግሞ ናዝራዊ ማለት ነው። ለክርስቶስ የተለየ ወይም ለእግዚአብሔር የተለየ ማለት ስለሆነ ፀጉሩን አይነካም። በቃ ትውፊት ነው። ይሄ ከኦሪት ጀምሮ የመጣ ትውፊት ነው። ቅዱስ ትውፊት ይባላል። ከዚህ ውጭ ራስ ተፈሪያን የምትሏቸው ይሄ ጉድሩ የምትሉት ቃልቻው ምናምን የምትሉት በሙሉ ኮርጆ ነው። ልክ እንደ መቁጠሪያው ማለት ተፍሲር እንደሚለው ዕጣን ስንል ዋንጃ ይላል። እኛ ዳቤ ስንል ቤተክርስቲያን እሱ ቡና ቁርስ ይላል። እኛ ጸበል የቅዳሴ ጸበል ስንል እሱ ደግሞ ቡና ጠጡ ይላል። ያ ይኮርጃል። እዚህ ጋርና እዛ ጋር መኮረጅ ይወዳል። እና ልክ እንደዛ ሁሉ ይሄ ፀጉራቸውን አጎፍረው ፀጉራቸውን አሳድገው ቤተክርስቲያን የሚመጡ ታቦት ለመሸኘት የሚሞክሩ ምንም ችግር የለው ምን አገባ እግዚአብሔር ሳይከለክለኝ አንተ ምንድን አትበሉ ባካችሁ። ፀጉራችሁን ያሳደጋችሁ ሰዎች ወንዶች፣ ሰው ሲነግራችሁ ትንሽም ቢሆን እግዚአብሔር በዛ በኩል መቶ ሊያናግርህም ሊሆን ይችላል። እግዚአብሔር በአንድም በሌላ መንገድ ይናገራል። የሰዎች ግን አያስተውል የሚባለው ይሄ እኮ ነው። ኢዮብ 33:14 ላይ እግዚአብሔር በአንድም በሌላ መንገድ ይናገራል። በሆነ በኃጢአተኛ ሰው መቶ ሊነግር ይችላል። በጻድቅም ወይም ደግሞ በአገልጋይም በሆነ ሰውም አስመስሎ ሊነግር ይችላል። የግዴታ ራሱ ወርዶ ፀጉርን ላጨው ማለት የለበትም። በቃ ይሄ የአውሊያ የቃልቻ የጉድሩ ወይም ደግሞ የወሰንግላ ዘር ያለባቸው ሰዎች ናቸው ፀጉራቸውን የሚያሳድጉ ወንዶች። እና እባክህን ፀጉርህን አታሳድግ ሲባል አንድ ሰው እሺ ብሎን መስማት ያለበት። ባላወቀበት ዘመን ያሳደገውን ፀጉሩን ሲያውቅ መላጨት አለበት እንጂ ሲያውቅ ግትር መሆን የለበትም። ደሞስ ምን ይጠቅማል? ብዙ ጊዜ ፀጉራቸውን የሚያሳድጉ ሰዎች ወንዶቹ ፊታቸውን ሙጥጥ አድርጎ ነው የሚያከሳቸው። ይከሳሉ። ፀጉር ደም ያከሳል ይባላል ወንዶቹን በተለይ። እና በተሻለ መጠን እንደው እባካችሁን ይሄ ዛር መንፈስ ያለባችሁ ጉዱሩ ምናምን እንደዚህ በቤተሰባችሁ ደግሞ የተለያየ ባዕድ አምልኮ የሚመለክ ቤተሰብ ውስጥ ሆናችሁ ስለ መጽሐፍ ቅዱስ ሲነገር ስለ መንፈሱ ሲነገራችሁና ተው ስትባሉ ለመስማት ቅርብ ሆኑ እንጂ ልባችሁን አታደንድኑት። ፈርዖን ልቡን አደንድኖ አልተጠቀምም። በኤርትራ ባህር ሰምጦ ነው የሞተው ከነ ሰራዊቱ። እናንተም እንደዛ ነው የምትሆኑ። በዓለም ላይ ሰምጣችሁ ነው የምትቀሩት። የሲኦል ራት ነው የምትሆኑት። ልብን ማደንደን ለፈርዖን ማልጠቀመው ብቻ ሳይሆን ለኢትዮጵያ ሕዝብ ማልጠቀመው። በብዙ ዘመን ኢትዮጵያ ውስጥ ተገርፏል። እስራኤላውያን ተመልከቷቸው ሲያጎረመርሙ የ40 ቀኑ ጉዞ የ40 ዓመት ሆነባቸው ነው የሚለው። ሲያጎረመርሙ የግብፅ ሽንኩርት ይሻለናል፣ ግብፅ አገር ይሻለናል፣ ጣዖት ብናመልክ ይሻለናል፣ ለምንድን ነው እዚህ አምጥቶ በረሃ ላይ የሚወረውረን አሉ። እየበሉ እኮ ነው።
ድርጭት እየላከላቸው መና እያወረደላቸው ያን ድርጭት እየበሉ ያን የመሰለ ምግብ ፀሐዩን ከልሎላቸው በቅዱስ ሚካኤል ደመናነት እየከልላቸው እየተንከባከባቸው ባዕድ አምልኮ አማራቸው። ስለዚህ ተዋቸው። እግዚአብሔር 40 ዓመት አደረገባቸው። የ40 ቀኑ ጉዞ ከግብፅ ወጥተው እስራኤል ለመግባት 40 ቀን ነበረ። 40 ዓመት ሲዞሩ 40 ዓመት ታሹ። ቀላል አይደለም ይሄ ነው። እና እግዚአብሔርን ባልሰማችሁት ቁጥር እናንተ ባዕድ አምልኮ አታምልኩ፣ ፀጉራችሁ እንደዚህ አታርጉ፣ እንደዚህ ሴቶች ኩል አትቋሉ፣ ሊፕስቲክ አትቀቡ፣ ቀንድባችሁን አትላጩ። ይሄ መጽሐፍ ቅዱስ ውስጥ አለ። መጽሐፈ ሄኖክ ላይ ኩል መኳልን ያስተማረው አዛዝኤል ነው እያለ ቅንድብ መቀንደብን ያስተማረው ይሄ መላጨትን ማለት ነው አዛዝኤል ነው እያለ እንሾሽላ መቀባትን ያስተማረው አዛዝኤል ነው እያለ መጽሐፈ ሄኖክ ምዕራፍ 2 ላይ እየተናገረ ስታሳዩቸው እፍተውኝ እስቲ ይላሉ። እንደዛ ስትሉ እግዚአብሔር ደግሞ እናንተ ልክ ስትለምኑት እፍተውኝ እስቲ ይላል። መጽሐፍ ማን ነው መዝሙረ ዳዊት ላይ እግዚአብሔር ይሳለቅባቸዋል ነው የሚለው። ያሾፉበት ላይ አልሰማም ያሉት ላይ እግዚአብሔር ይስቅባቸዋል፣ ይሳለቅባቸዋል ነው የሚለው። ስለዚህ እናንተ ቸል ባላችሁ ቁጥር መንፈሳዊ ሕይወትን እሱም ቸል ነው የሚላችሁ። ስትቀርቡት ይቀርባል፣ ስትርቁት ይርቃል። እንደዚህ ነው እግዚአብሔር። ግን ደስ የሚለው የፍቅር አምላክ መሆኑ ምንድነው? ንስሐ ገብታችሁ ስትመለሱ ና ልጄ ብሎ መቀበሉ ነው የሚገርመው። መቼ እንደምትሞቱ ስለማታውቁት አይ አሁን ፀጉሬን ትንሽ ላሳድገውና ወይም ሊፕስቲክ ምናምን ልቀባ ሊፕስቲክ ላርግና ልኳኳልበት የኮስሞቲክሱን ቀለሙን ልደፋፋውና ፊቴ ላይ አይደለም ትሉ ሴቶቹ ትንሽ ከፍ ስል ሳገባ ምናምን ትንሽ ሳረጅ እተወዋለሁ። አጅተሽ እንደምትሞቹ ያለው ማን ነው? መቼ እንደምትሞቹ በምን አወቅሽው? አሁን ሙቺ 80 90 ዓመት ሞልቶሽ ሙቺ። መቼ እንደምትሞቹ ምን ታውቂዋለሽና ነው። ድልዋኔክሙ ንበሩ፣ ተዘጋጅታችሁ ጠብቁ፣ ዝግጁ ሆናችሁ ኑሩ የሚለውን ቃል ነው መስማት ያለባችሁ። እና እማማ በጊዜ ስለነቁ በጣም ደስ ብሎናል። ኩል የሚባለውን ነገር እግዚአብሔር ያውግዘው ብለዋል እማማ። ገጠመኙን አዳምጡ። ይህንን ምክር የሰማችሁ በሙሉ 188ኛ ገጠመኙን ሙሉን ስሙት። እንዴት በዘር ብቻ ሳይሆን በቡዳ በእርግማን ከተወለድን በኋላ በተለያየ በመተት መልክ እንደሚዘዋወር በዚህ ማየት ይችላላችሁ። ያቺ 7 ጊዜ አግብታ ፈታለች ያልኳችሁ የወንዱ ልጅ ሚስት ማለት ነው። ዛሬ ላይ እንዴት እየሰገደች እንደሆነ ብታዩት። ከዱባይ አንቀጭቅዞ ያመጣት ይሄ እግዚአብሔር መንፈስ ነው። ጸበል ቦታ አይቀራትም። እና እንዲያውም ትናንትና ደውላልኝ ነበር። ምን አለችኝ? ወደ አዳማ መስመር ያልከው ደብረ ገሊላ ቅድስት ልደታ ቤተክርስቲያን ያልካት ልሂድ አለች። ሂጅ አልኳት። ሄደች። ወዲያው በማግስቱ ከትናንት ወዲያ ደውላ ትናንትና ሄደች። ወዲያው በቃ እግዚአብሔርን እንዴት ነው ስግብግብ ብላችሁ የምትበሉት ምግብ አለ። ልክ እንደዛ ነው በቃ ወይ ናፍቆኝ ነበር ምናምን ብላችሁ ሆነ ደክሟችሁ መጣችሁ ቦርሳችሁን ሳትጥሉ ተማሪዎች ከሆናችሁ ዩኒፎርማችሁን ሳታስቀምጡ መሶብ ክፍት አድርጋችሁ ዳቦ እንደምትበሉት ክርስቶስ እንደዛ ሆኗል። አሁን በእኛ አስተምህሮ ውስጥ ለምን የሚወደድ ጌታ ተክዶ ነበር ለብዙ ዘመናት ለብዙ ጊዜያት። ያስካደን ማን እንደሆነ ሲታወቅስ እንዲህ ናትና አጅሬው አንተ ነህ እንዴ ብላችሁ ነው ወደ ትምህርት እየገባችሁ ያላችሁትና እግዚአብሔር ስም የተመሰገነ። ገባችሁ? ሰላሙ ነው።